ዝማሬ ወንድሜም ሲናገር ነበር እህቶችን ደግሞ ሲያነሱ ነበርና መጀመሪያ የዘመሩት መዝሙር በላይ ያለው ፍቃድህ በምድር በኔ እንዲሆን ይኸው ራሴ ሰጥቻለሁ ላንተ እንዲሆን ፈቅጃለሁ ኑሮህን ጨርሰው ካሰብከው የሚቀር ባንተ መኖር ያሰብከው መኖር ኑሮህን መኖር መርጫለሁ ብኖር ላንተ ብሞትም ላንተ ከፈቃድ ስር ይሆን መቃብሬ ከዚህ ሌላ ለኔ ሃሌሉያ። ስለዚህ ስለ እግዚአብሔር ፍቃድ ነው ማካፍላችሁ። መጽሐፍ ቅዱስ የያዛችሁ ሁለት ቦታዎችን ፈጠን ብለን እናነብና እግዚአብሔርን ሐሳብ እንከፋፈላለን። ያወጣቶች ስለሆነ ትምህርታዊ ይዘት ነው ማካፍላችሁ ማለት ነው። ሮሜ ምዕራፍ 12 ቁጥር 1 እና 2 እናነባለን። እንዲሁም ደግሞ ሐዋርያት ሥራ ምዕራፍ 13 ቁጥር 36 እናነባለን። ሮሜ ምዕራፍ 12 የሐዋርያ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ቁጥር 1 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች ምናችሁ ነው? አገልግሎታችሁ። ቀጥሎ ምን ይላል? የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሚሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ሐዋርያት ሥራ ምዕራፍ 13 ቁጥር 36 አንድ ቁጥር እናነባለን። ሐዋርያት ሥራ ምዕራፍ 13 ቁጥር 36 ምን ይላል? ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ ምን ሆኗል? አንቀላፍቷል፣ ከአባቶችም ጋር ተጨምሮ መበስበስን አየ ይላል። እኔ አቴንሽን የማደርገው ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ የሚለው ጌታ ይባረክ። ከኔ ጋር ናችሁ? Are you with me guys? Say yes. በእንግሊዝኛ ይሻላል መሰለኝ። Can I preach in English? Is it okay? አሪፍ ነው? ምን ነው አትወጣው ብላችሁ መንገድ ላይ ደውሪ። ጌታ ይባረክ። የማካፈላችሁ እግዚአብሔር ሐሳብ ርዕስ ለምትይዙ የእግዚአብሔርን ፍቃድ ማገልገል በሚል ነው። የእግዚአብሔርን ፍቃድ ማገልገል serving the will of God። የእግዚአብሔርን ፍቃድ ማገልገል ሐዋርያት ሥራ ምዕራፍ 13 ላይ እንቆይና ወደ ሮሜ ምዕራፍ 12 እንሄዳለን። እንግዲህ ቅድም ሐዋርያት ሥራ ምዕራፍ 13 ላይ የእግዚአብሔር ቃል ምን ብሎ ተናገረ? ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ምን ካረገ በኋላ ካገለገለ በኋላ አንቀላፋ። ስለዚህ በዚህ ስቴትመንት ውስጥ በጣም ወሳኝ የሆኑ ሁለት ሐሳቦች አሉ። ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ በሚለው ውስጥ ሁለት ወሳኝ የሆኑ ፖይንቶችን ወስጃለሁ። የመጀመሪያው ፖይንት የመጀመሪያው ሐሳብ በራሱ ዘመን የሚል ነው። በራሱ ዘመን በሚለው ሐረግ ውስጥ ያለ ሐሳብ ነው። እንግዲህ በዚህ ሐረግ ውስጥ ያለው ሐሳብ ጀነራሊ የምናገኘው ምንድነው? እግዚአብሔር ዘመንን ሲዝንን እንደሚሰጥ ነው። እግዚአብሔር ዘመንን እድሜ የሚሰጥ ማን እንደሆነ እንገነዘባለን። ማን ነው ዘመንን እድሜ የሚሰጠው? ማን ነው? እግዚአብሔር።
እግዚአብሔር ለሰው ልጆች ዘመን እንደሚሰጥ እድሜ እንደሚሰጥ እንገነዘባለን። ስለዚህ እግዚአብሔር የሰው ልጆች እንድንኖርበት በምድር እንድንመላለስበትና ደግሞ እንደ ባለ አእምሮ እንድንጠቀም ዘመን ይሰጣል፣ እድሜ ይሰጣል። የሰው ልጆች ሁሉ ፍጥረት ሁሉ ይሰጣል ዘመን ይሰጣል፣ እድሜ ይሰጣል። እና ዘመን ወይንም እድሜ በጣም አስደናቂ ጊፍት ነው። one of the precious gift አስደናቂ ስጦታ። ምክንያቱም የትም ሊገኝ የማይችል ደግሞ ማንም ሊሰጠው የማይችለው ስጦታ ምንድነው? ዘመንን፣ እድሜ wherever you go የትም ብትሄድ ልታገኘው አትችልም። የዘመን ሞኖሶስ ብቸኛ ምንጭ ማን ነው? እግዚአብሔር። እድሜ የሚሰጥ ዘመን የሚሰጥ ሲዝን የሚሰጥ ሕይወት የሚሰጥ ብቸኛ ምንጭ ማን ነው? እግዚአብሔር። ስለዚህ እግዚአብሔር ለብዙዎች ዘመን እንደሰጠ ለዳዊት ደግሞ ምን እንደሰጠው ነው የተጻፈልን? ዘመን ተሰጥቷል። ስለዚህ በራሱ ዘመን ዳዊት ደግሞ ተንቀሳቅሶ እንደነበረ እንገነዘባለን። እግዚአብሔር ዘመንን ይሰጣል። ብቸኛ የዘመን የእድሜ ምንጭ ማን ነው? እግዚአብሔር። ስለዚህ እግዚአብሔር ዘመንን የሚሰጠን ዘመንን የሰጠን ይሄንን ውድ ስጦታ የሰጠን እግዚአብሔር እንድንበላ፣ እንድንጠጣ፣ እንድንወልድና እንድንዋለድ ወይም ደግሞ እንድንማር ብቻ አይደለም። እነዚህ ተግባሮች እንስሳዎችም ያደርጋሉ አይደለም? እንስሳም ይበላል። ያውም ታውቃላችሁ መቼም ጥሩ አድርገው ነው የሚበላው። እንስሳዎችም ይወልዳሉ፣ ይዋለዳሉ፣ ይባዛሉ። አንዳንድ እንስሳ እንደውም ትሬን ይማራል አይደል? የሚማሩ እንስሳዎች አሉ። ውሻዎችን አላያችሁ? ዲቴክቲቭ መርማሪ ፖሊስ ይሆናሉ አይደል? ከፍ ያሉ ደግሞ አንዳንድ የመማር ዕድል የሚገጥማቸው እንስሳቶችም አሉ። ስለዚህ እግዚአብሔር ዘመንን ሲሰጠን እንድንበላ ብቻ አይደለም፣ እንድንጠጣ፣ እንድንወልድ፣ እንድንዋለድ፣ እንድናገባ፣ እንድንማር ብቻ አይደለም። ከፍ ያለ ኢንቴንሽን አለው፣ ከፍ ያለ ዲዛይር አለው። እግዚአብሔር ከፍ ያለ ሀሳብ አለው። ዘመን ሲሰጠን ይህንን ውድ ነገር ሲሰጠን ምን ያለ ሀሳብ አለው? ከፍ ያለ ሀሳብ፣ ከመብላት ከመጠጣት ያለፈ የተሻገረ ከፍ ያለ ሀሳብ አለው። ጌታ ይባርክ። ታዲያ እግዚአብሔር ዘመንን ይህንን ውድ ስጦታ ከማንም የማናገኘውን ስጦታ ለምን ሰጠን? why God grant us? ለምን ሰጠን እግዚአብሔር? why God give us ያንን precious gift ያንን አስደናቂ ስጦታ ዘመንን፣ እድሜ ከመብላት ባሻገር፣ ከመጠጣት ባሻገር፣ ከመውለድ ባሻገር፣ ከመዋለድ ከመማር ባሻገር what is the core will of God? የእግዚአብሔር ጥልቅ እሳቤው ምንድን ነው? ዘመን ሲሰጠን ሀሳቡ ወይም መልሱ በቀጣዩ ክፍል ላይ አለ። the rest of the statement ቀጣዩ ክፍል እግዚአብሔር ለምን እንደፈጠረን ይነግረናል። ዘመን ለምን እንደሰጠን፣ ለምንድን ነው የሰጠን? የማንን ሀሳብ ይላል ቀጥሎ ዳዊት በራሱ ዘመን። ቀጥሎስ ምን አደረገ? በራሱ ዘመን የማንን ሀሳብ? የእግዚአብሔርን ሀሳብ ምን አደረገ? አገለገለ። he served the will of God። የእግዚአብሔርን ሀሳብ ዳዊት ምን አደረገ? አገለገለ። ስለዚህ እግዚአብሔር አስደናቂውን ስጦታ፣ የትም ማናገኘውን ስጦታ፣ ውዱን ስጦታ ዘመንን የሰጠን ከመብላት ባሻገር፣ ከመውለድ ከመዋለድ ከመማር ባሻገር ለምንድን ነው ለሚለው መልስ ምላሹ ምንድን ነው ማለት ነው? ፍቃዱ ምን እንድናደርግ ነው? እንድናገለግል ነው። የእሱን ፍቃድ ሰርፍ እንድናደርግ ነው። ዋናው ጥያቄ ግን እዚህ ጋር ይመጣል። ስንቶቻችንን የእግዚአብሔርን ፍቃድ እያገለገልን ያለ? ስንቶቻችንን የእግዚአብሔርን ፍቃድ ሰርቭ እያደረግን ያለ? አጠገባችሁ ያለውን ሰው ያዙት። ዛሬ ትንሽ ጠጠር አረግባቸዋለሁ። ጌታ ይባርክ። እግዚአብሔር ካልጠጠርም ሲል ቆንጆ አይደለም። ሳንዱች ጥሩ አይደለም። ጌታ ይባርክ። የእግዚአብሔርን ፍቃድ በሉት
ያገለገልክ ነውን? በሉት። Do you really serve the will of God, my brother? እግዚአብሔርን ፍቃድ ያገለግላችሁ? ይሄ ነው the basic point። አንድ ወሳኝ ቲፕ እንድትይዙልኝ ይፈልጋል። ድርጊቶቻችሁ አገልግሎቶቻችሁ ናቸው። አጠገባችሁ ያለውን ሰው በሉት፣ ድርጊቶችህ በሉት፣ አገልግሎቶችህ ናቸው። your activity ድርጊቶቻችሁ ምናችሁ ናቸው? አገልግሎቶቻችሁ። ወደ ኋላ ላይ መለሳለሁ። ስለዚህ ስንቶቻችንን የእግዚአብሔርን ፍቃድ እያገለገልን ያለ? በመሰረታዊነት ደረጃ ፈቃድ በሶስት ቦታ ጀነራሊ ይጠቀልላል። ሶስት አይነት ፈቃዶች አሉ። ብዙ አይነት ሌሎች ታይፖች እናንተ ልታሰፉ ትችላላችሁ። በመሰረታዊነት ደረጃ ሶስት አይነት ፈቃዶች አሉ። የመጀመሪያው ፈቃድ የራስ ፈቃድ የምንለው ፐርሰናል ዊል፣ የራስ ፈቃድ የምንለው ነው። ብዙዎቻችን በራስ ፈቃድ ነው የምንንቀሳቀሰው። በጣም ብዙዎቻችን ኬር የምናደርገው በራሳችን ቢዝነስ ላይ፣ በራሳችን ኢሹ ላይ፣ አቴንሽናችን በራሳችን ኢሹ ላይ ነው የሚወድቀው አብዛኛዎቻችን። ሁለተኛው የፍቃድ አይነት የክፉ ፍቃድ፣ የአውሬው ፍቃድ the will of the beast ምንለው የአውሬው ፍቃድ ነው ሁለተኛው ፍቃድ። እና አንዳንዶቻችን ደግሞ በዚህ ፍቃድ ውስጥ እንንቀሳቀሳለን። ሌላኛው ሶስተኛው የፍቃድ አይነት የእግዚአብሔር ፍቃድ ነው the will of God። እና ጥቂቶቻችን የእግዚአብሔርን ፍቃድ እናደርጋለን። ስለዚህ የኛ ፍቃድ በአጠቃላይ ከሶስቱ አንዱ ውስጥ መመደብ አይቀርም። ያንተ ካታጎሪ ወይ በራስ ፈቃድ ላይ ነው የምትንቀሳቀሰው፣ ወይ በክፉ ፈቃድ ውስጥ ነው አክቲቪቲ፣ ወይም ደግሞ በማን ፈቃድ ውስጥ ይሆናል? በእግዚአብሔር ፈቃድ ውስጥ። ከነዚህ ከሶስቱ ካታጎሪዎች አለ እና ብዙ ጊዜ የምንሸወድበት ፖይንት ምንድነው? አንዳንዶቻችን ቸርች አካባቢ ተፍ ስለምንል አገልግሎቶች ቢዚ ስለሚያደርጉ ከሰኞ እስከ ሰኞ መድረክ ላይ ስለምንውል የእግዚአብሔርን ፈቃድ ያገለገልን ይመስለናል። ግን ውጤቱ ዘሪቨርስ ሊሆን ይችላል። ሰው ምን እያደረገ ቸርች ውስጥ ተፍ ያለ ጥሩ ዘማሪ ሆኖ፣ አሪፍ ሲንገር ሆኖ፣ አሪፍ ሰባኪ ሆኖ፣ የኳይር መሪ ሆኖ፣ ወጣት ሊደር ሆኖ፣ ቢዚ ሆኖ በቸርች አክቲቪቲ ውስጥ በማን ፈቃድ ውስጥ ግን ሊገኝ ይችላል? በማን ፈቃድ ውስጥ ሊገኝ ይችላል? በጨለማው ፈቃድ ውስጥ፣ በራሱ ፈቃድ ውስጥ፣ በጨለማው ፈቃድ ውስጥ ሊገኝ ይችላል። ስለዚህ የመድረክ አገልግሎታችን የእግዚአብሔርን ፍቃድ ስለማገልገላችን ዋስትና ሊሆን አይችልም። የምን አገልግሎታችን? የመድረክ አገልግሎታችን የእግዚአብሔርን ፍቃድ አገልግያለሁ ለማለት ዋስትና ጋራንቲ ሊሆን አይችልም። ማገልገል መጥፎ ነው እንዴ? ታዲያ አይደለም። በጣም ቆንጆ ነገር ነው አይደለም? ማገልገል በጣም አሪፍ ነው። ከሰኞ እስከ ሰኞ ማገልገል አሪፍ ነው። በእግዚአብሔር ቤት መድከም ዋጋ አለው። ነገር ግን እግዚአብሔርን ከእውነት እያገለገልን ነው፣ ፍቃዱን እያገለገልን ነው ለሚለው ሐሳብ መድረክ ላይ ያለው አክቲቪቲ ብቻ ጋራንቲ ሊሆን አይችልም። ስለዚህ እግዚአብሔርን እውነተኛና እርግጠኛ በሆነ መንገድ እንዴት ማገልገል እንችላለን? ትክክለኛውና እውነተኛው ዋናው የእግዚአብሔርን ሐሳብ የማገልገያ መንገዳችን የትኛው ነው? ጠይቀው እስኪ አጠገባችሁ ያለው ሰው። አትወጡ፣ ጨርሻለሁ። ጌታ ኢየሱስ ይባርካችሁ። ሮጠች። ኢየሱስ ጌታ። አጠገባችሁ ያለው ሰው ያዙት። ጨርሻለሁ። እሺ፣ እንደዚህ በቃ ጨርሻለሁ ያልኩ እንዳላደክማችሁ ስፔስ ስጥ። እውነተኛውና በሉት ትክክለኛው እግዚአብሔርን የማገልገል መንገድ የቱ ነው? ትክክለኛው የእግዚአብሔርን ፍቃድ የማገልገያው መንገድ ሮሜ ምዕራፍ 12 ቁጥር 1 እና 2 ጋር ደግሞ የምንመለሰው ማለት
እግዚአብሔርን እንዴት ነው በትክክለኛ መንገድ የእግዚአብሔርን ፍቃድ የምናገለግለው? ሮሜ ምዕራፍ 12 ቁጥር 1 እና 2 ምን ይላል? እንግዲህ ወንድሞች ሆይ ምናችሁን ሰውነታችሁን እግዚአብሔርን ደስ የሚያሰኝና ቅዱስ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል አይደለ? እርሱ ምንድነው? ለአእምሮ የሚመች ምናችሁ ነው? አገልግሎታችሁ። ቀጥሎ ምን ይላል? የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሚሆነውን ነገር ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ምን አትሆኑ? ይህንን ዓለም አትምሰሉ። በዚህ ስፍራ ላይ እግዚአብሔርን በትክክል የማገልገያው የእግዚአብሔርን ፍቃድ እንዴት ነው በትክክል ለምናገለግለው ለሚለው ጥሩ ምላሽ አለ። ጳውሎስ ምንድን ነው የሚለው? ሰውነታችሁ የሚለው ሁለንተናችሁ ምን አድርጉት ይላል? ለእግዚአብሔር ደስ እንደሚያሰኝ አድርጋችሁ አቅርቡት። እግዚአብሔርን የሚያስደስት ይሁን ምናችሁ? ሰውነታችሁ፣ ማንነታችሁ ማንን የሚያስደስት ይሁን? እግዚአብሔርን የሚያስደስት ይሁን። ቀጥሎስ ቅዱስ አድርጉት። ደግሞ ደስ እንደሚያሰኝ አድርጋችሁ አቅርቡት። ምን አድርጋችሁ አቅርቡት? ቅዱስ አድርጋችሁ አቅርቡት። ሶስተኛስ ሕያው አድርጋችሁ ለእግዚአብሔር ምን አድርጉ? አቅርቡ። ምናችሁን? ሰውነታችሁን ምን አድርጋችሁ? እግዚአብሔርን የሚያስደስት አድርጋችሁ አቅርቡ። ቅዱስ አድርጋችሁ አቅርቡ። ሕያው መስዋዕት አድርጋችሁ አቅርቡ። እንዲህ ስታደርጉ ነው ምናችሁ ይባላል? አገልግሎታችሁ ይባላል። ይህ ማድረጋችሁ ምኑ? አገልግሎቱ። እንደዚህ ስታገለግሉ ደግሞ ምን ታገለግላላችሁ? በጎውን ፍቃድ፣ መልካሙን ፍቃድና ፍጹሙን የእግዚአብሔርን ፈቃድ ምን ታደርጋላችሁ? ታገለግላላችሁ። በጎውን ፍቃድ ምን ታደርጋላችሁ? ታገለግላላችሁ። ጌታ ይባረክ። ስለዚህ ትክክለኛ እግዚአብሔርን የሚያገልግያው መንገድ ምናችንን ለእግዚአብሔር ምን አድርጎ ማቅረብ ነው? የእግዚአብሔርን ፍቃድ ማገልገል ማለት ቅዱስ አድርገን ምናችንን? ሰውነታችን ለእግዚአብሔር የሚያስደስት አድርገን ምናችንን? ሰውነታችን ለእግዚአብሔር ስናቀርብ እርሱ ነው እውነተኛው ምናችን? አገልግሎታችን። ስለዚህ የእግዚአብሔርን ፍቃድ ማገልገያው እውነተኛው መድረክ የቸርች መድረክ ሳይሆን የህይወት መድረክ ነው። አጠገባችሁ ያለው ሰው ይሄንን በሉት፣ ያዙት። እውነተኛው በሉት። የእግዚአብሔርን ፈቃድ የማገልገል መድረክ የቸርች መድረክ ሳይሆን የህይወት መድረክ ነው። This is the pulpit. ይሄው መድረኩ፣ ይሄው ስቴጁ። This is the pulpit. You are the pulpit. ራስ መድረኩ ነው። ምን ማገልገያ? የእግዚአብሔር ምን ፈቃድ ማገልገያ። አንዳንድ ሰዎች አገልግሎት አልተሰጠኝም ብለው ቸርች ያስጨንቃሉ አይደል? ራሱ እኮ አገልግሎት ነው። ሰው አንተ ራሱ ፑልፒት አያስፈልግም። እግዚአብሔርን በሰውነት ትክክለኛ በሆነ መንገድ ምን ማድረግ ትችላለህ? ማገልገል ትችላለህ። ስለዚህ እውነተኛው የእግዚአብሔርን ፈቃድ የማገልገያው መድረክ የቸርች መድረክ ሳይሆን የምን መድረክ ነው? የህይወት መድረክ ነው። ለዛ ነው የእግዚአብሔር ቃል አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ ምን ይላል መሰላችሁ? የእግዚአብሔር ፈቃድ እርሱ መቀደሳችሁ ነው ይላል። የማን ፈቃድ? የእግዚአብሔር ፈቃድ እርሱ ምንድን ነው ይላል? መቀደሳችሁ። ስለዚህ ስትቀደሱ ማንን ሰርቭ አደረጋችሁ? ማንን አገለገላችሁ ማለት ነው? እግዚአብሔር። the real pulpit, the real stage is your life. የቸርች ስቴጅ አይደለም ማለት ነው። ስለዚህ የእግዚአብሔርን ፈቃድ ለማገልገል የሚፈልግ ሰው የቸርች አገልግሎት ቆንጆ ነው፣ በጣም ቆንጆ ነው። ጸጋ ይብዛልን። ሌሎችንም አደረጃጀቶች ውስጥ ገብተን ተፍ በል። ግን ከሱ ባሻገር ለእግዚአብሔር ራስን ምን አድርገህ ማቅረብ አለብን? ቅዱስ፣ ሕያው፣ አስደሳች አድርገህ ለማን ስታቀርብ? ለእግዚአብሔር ስታቀርብ የእሱን ፈቃድ ምን አደረግክ ማለት ነው?
አገለገልክ ማለት ነው። ስለዚህ በዘፈን በሚውዚክ አዲክሽን ውስጥ ያለ ሰው የማንን ፍቃድ እያገለገለ ነው? በዘፈን ልክፍት ውስጥ ያለ ሰው የማንን ፍቃድ እያገለገለ ነው? he served the will of the beast የጨለማውን ፍቃድ እያገለገለ ነው። የጨለማውን ፍቃድ እያገለገለ ነው። በፎርኒኬሽን አዲክሽን ውስጥ በስሙት ልምምድ ውስጥ ያለ ሰው he is serving ማንን? የጨለማውን መንግስት። ምክንያቱም በዛ ውስጥ ያለውን መስዋዕት የምትቀበለው ኤልዛቤል ናት። ስለዚህ አንዳንድ ሰዎች ወገኖች፣ አንዳንድ ሰዎች ዱዋል ፐርሶናሊቲ አላቸው። ሁለት አይነት መታወቂያ አላቸው። እዚህ ጋር ናቸው፣ ደግሞ እዛ ጋር ናቸው። እዚህ ጋር ጌታን አንተ የኔ ይላል፣ እዛ ጋር አንቺ የኔ ይላል ማለት ነው። ስለዚህ ሁለት አይነት ፐርሶናሊቲ አላቸው። ሁለት አይነት ፐርሶናሊቲ አላቸው። ስለዚህ በዝሙት ልምምድ ውስጥ የሚያገለግሉ ሰዎች ሊትራሊ ኤልዛቤልን እያገለገሉ፣ በእንደዚህ አይነት እንቅስቃሴ ውስጥ እየተንቀሳቀሱ ያሉ ሰዎች ሊትራሊ የጨለማውን መንግስት እያገለገሉ። ስለዚህ በአመፅ ውስጥ ዓለምን በመውደድ ውስጥ በእንደዛ አይነት ሁኔታ ውስጥ የሚንቀሳቀሱ ሰዎች የማንን ሀሳብ እያገለገሉ ነው? የጨለማው ሀሳብ እያገለገሉ ነው። ስለዚህ የእግዚአብሔር ፈቃድ ግን እርሱ ምናችን ነው? መቀደሳችን። ስለዚህ በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች በዘፈን አዲክሽን ውስጥ፣ በፖርኖግራፊ አዲክሽን ውስጥ፣ በፎርኒኬሽን በዝሙት አዲክሽን ውስጥ እየተንቀሳቀሱ ያሉ ሰዎች ምናልባት ሸርቸኞች ሊሆኑ ይችላሉ። ዘሴም ዘይ አር ሰርቪንግ ጨለማ መንግስትን ምን እያደረጉ ነው? እያገለገሉ ነው። ስለዚህ በእንደዚህ አይነት ልማድ ውስጥ ያለን ሰዎች ወደ እግዚአብሔር ሀሳብ፣ ወደ እግዚአብሔር ፈቃድ በንስሐ እጥፍ ልንል ይገባል። አንድ ጊዜ ከቸርች እንደዚሁ እኛ ጋር የወጣቶች አገልግሎት ላይ አገልግዬ ስወጣ እዚሁ መድረክ ላይ ጉባኤ ላይ የነበሩ ተወዳጅ ወንድሞች ናቸውና ደግሞ በጣም የሚያስቸግረው ነገር ቤቴ አጠገብ ነው። ልክ እኔ የተከራዩበት ሩም የምገባበት ቤት ነው። ልጅቷም ደግሞ አይ ቲንክ ሰፈሯ ወደዛ ነው። በሬ ላይ ቅድም እኮ ቃል ስሰብክ አሜን እያሉ ነው ሁለቱ። በሬ ላይ የከንፈር ጎሚስታ በሬ የማርያም መንገድ ስትል በእኔ ምንም ማለት ልግባ ወደ በሬ አፈርሶ ከዛ በቃ የሚሰማኝም የለም። እንደምንም እንዲህ ብዬ እግዚአብሔር ያውቃል ብዬ እንደምንም ብዬ ገባ ማለት እንደምንም ብዬ ገባ። ቅድም አሜን ስለሚል ነበር። ጌታ ኢየሱስ ይባርከው። ስለዚህ በቃ በከንፈር ጎሚስታ የጀመረ ስፔር ፓርት በመገጣጠም ነው የሚያልቀው። በመገጣጠም ነው በመነቃቀል። ደህና ናችሁ? ጌታ ይመስገን። ስለዚህ አንዳንድ ጊዜ ቱ ቢ ኦነስት ይህንን ሀሳብ እግዚአብሔር ልቤ ያመጣው ወደ ሰፈር እየሄድኩኝ አየኋቸው። ሁለት ልጅቷ በጌታ ናት፣ ግን በጣም በቃ በኩራት በጣም ፕራውድ ሆና በቀን ምድር በጌታ ካልሆነ ሰው ጋር በቀን ምድር ፏ ትላለች። እና ሰው ቃልቼ ዞር ስል የእግዚአብሔርን የጨለማው ፍቃድ እያገለገለች ነው አለ። በቃ እግዚአብሔር ከዛ ነው ይህን ትምህርት ወደ ልቤ መጣ። ሰርቪንግ ምክንያቱም በዛ አይነት በስሙት ልምምድ ውስጥ ስታልፍ ማንን እያገለገለች ነው? የጨለማው የዲያብሎስን ሀሳብ ሰርቭ እያደረገች። ስለዚህ በእንደዚህ አይነት ድካም ሁልጊዜ በሁላችንም ዘንድ አለ። ስለዚህ እንደዚህ አይነት ነገሮች ውስጥ ያለን ሰዎች በንስሐ ወደ እግዚአብሔር ልንመለስ ይገባል። በክርስቶስ ኢየሱስ ስናምን እግዚአብሔር በዚች ምድር የሱ ወኪሎች ኤጀንት አድርጎ አስቀምጦናል። የእግዚአብሔርን ፍቃድ ለማገልገል
እኔ ኤጀንት ነኝ ባለውበት ሰፈር ባለውበት አካባቢ you are an agent of God የእግዚአብሔርን ፍቃድ በማያገለግሉ መካከል ለማገልገል አይደል የእግዚአብሔር ቃል ምንድነው የሚለው እናንተ የዓለም ምንድናችሁ ይላል ብርሃን ናችሁ አትሞስፈራችሁ ሊጨልም ይችላል ሰዎች ዓለምን በመውደድ በጨለማው ልምምድ ውስጥ ሊንቀሳቀሱ ይችላል በክርስቶስ ኢየሱስ ያመንክ ከሆነ እግዚአብሔር በዛ መካከል ፍቃዱን የምታገለግል ሰው አድርጎ ልኮካል እንደተላከ መገንዘብ መቻል አለብን አሜን ጌታ ይባረክ ስለዚህ ሁሉ ጊዜ የእግዚአብሔርን ፈቃድ ስለማገልገል ማሰብ መቻል አለብን ማሰብ መቻል አለብሽ ልታስብ ይገባል I have to serve the will of God የእግዚአብሔርን ፈቃድ ምን ማድረግ አለብኝ ማገልገል አለብኝ ድካም አይመጣም በጣም ብዙ ድካም ታውቃላችሁ ያለንበትን ሲስተም ታውቃላችሁ ያለንበትን ጨለማ በብዙ አይነት መንገድ ሰይጣን ይታገለናል ግን ሁሉ ጊዜ ልናስብ ይገባል የእግዚአብሔርን ፈቃድ ማገልገል አለብኝ ለምን ካልን የእግዚአብሔርን ፈቃድ አለማገልገል ታላቅ ክስረት ሊያስከስር ይችላል መጽሐፍ ቅዱስ ምን ይላል ኢየሱስ ክርስቶስ አንድ ቦታ ላይ ምን ተናግሯል መጥተው እሱ ጋር መጥተው ምን አሉት ጌታ ሆይ በስምህ አጋንንት ከዛስ አላወጣንም ትንቢት ደግሞስ አልተናገርንም ምን እያሉ መጡ ይላል እነዚህ ትንቢት ተናጋሪዎች ናቸው የቸርች ሰው ናቸው ግን የምን አገልጋዩ አይደሉም የፍቃዱ ምኖች አይደሉም አገልጋዮች አይደሉም የሚተነብዩ ነበሩ ግን ፍቃዱን የሚያገለግሉ አልነበሩ ስለዚህ ምን አላቸው እናንተ ክፉዎች ምን አላረጋችሁ አላወቃችሁ ከዛ በኋላ ምን ይላል በሰማይ ያለው የማንን ፍቃድ የአባቴ ፈቃድ ምንም ያደርግ የሚያገለግል እንጂ ምን የሚለኝ ጌታ ሆይ የሚለኝ ምን የሚገባ አይምሰለው መንግስተ ሰማይ የሚገባ አይምሰለው እነዚህ የመድረክ ሰዎች ነበሩ የስቴጅ ሰዎች ነበሩ ካሌንደራቸው ዝግ ነው ከመስከረም እስከ መስከረም ያገለግላሉ ግን በህይወት ማንን አያገለግሉ እግዚአብሔርን አያገለግሉ ነበር ሰውነታቸው ሕያው ቅዱስ አድርገው አላቀረቡ ነበር ስለዚህ ያው ጸጋውና ስጦታውና ፍሬው እንደሚለያ መቼም ግልጽ ነው አይደል ጌታ ይባረክ ስለዚህ እግዚአብሔርን ፍቃድ አለማገልገል አልቲሜትሊ ከባድ ኪሳራ ህይወት ውስጥ ያመጣል ጌታ ይባረክ ጠቅለልላል 3 ፖይንቶችን አንስቼ ጨርሳለሁ ስለዚህ የእግዚአብሔርን ፍቃድ ማገልገል ምንድነው የእግዚአብሔርን ፍቃድ ማገልገል ምንድነው የእግዚአብሔርን ፍቃድ ማገልገል አንደኛ ጥበብ ነው it's a wisdom ጥበብ ነው የእግዚአብሔርን ፍቃድ ማገልገል ጥበብ መጽሐፍ ቅዱስ ምን ይላል ኤፌሶን ምዕራፍ 5 ቁጥር 15 እስከ 17 ላይ እንግዲህ ጥበብ እንዳላቸው እንጂ እንደሌላቸው አትመላለሱ አይደለ ቀኖች ክፉዎች ናቸውና ዘመኑ ደግሞ ዋጅ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ምኖች አትሁኑ ሞኞች አትሁኑ ስለዚህ የእግዚአብሔርን ፍቃድ ማገልገል ጥበብ አሁን እኮ ባለን ጊዜ ካልተመቻቸላት ጀዝባ ናት ካልተመቻቸላት ምንድነው ጀዝባ አይ አደባንትን ሩም ዘግተን አንቀመጥም ስትላት ገጃ ነው ትላለች ምክንያቱም እሷ ሸሪፍን ሸምሱን ለምዳለች በትረ ማርያምን ማለት ነው ለሴቱ ለወንዶችም እንደዛ ነው እግዚአብሔርን የምትፈራ ቁጥብ ያለች ጥንቅቅ ያለች ክብሯን የጠበቀች ሴት አይመቸውም የምትመች ለቀቅ ያለች ፈታ ያለች ትንሽ ቀለል ያለች በቃ ኢሶኬ የቻቻችን እናገለግላለን ምን ችግር የለውም የምትመቻች ፖስት ፒል ብትወስድ ምናምን ማለት ነው የእግዚአብሔርን ፍቃድ የሚያገለግሉ ሰዎች ለእግዚአብሔር ብለው ራሳቸውን
የሚቆጥቡ ሰዎች እንደ ጌጃ የሚታዩበት ጊዜ። የእግዚአብሔር ቃል ግን እንደዛ አይደለም የሚለው። እነማንን ነው ሞኞች አትሁኑ ያለ? የእግዚአብሔር ፍቃድ ምን እንደሆነ አስተውሉ እንጂ ምን አትሁኑ። ሞኞቹ እነማን ናቸው? እነዛ ናቸው። ለምን? ዘላለምን የሚያስበላ ጌም ወድቀዋል። ዘላለምን የሚያስበላ ጌም ላይ መጽሐፍ ቅዱስ ስለ ጊዜያዊ ነገር እንጀራውን የሰጠን ሰው ስለ ኤሳው ይናገራል አይደል? ኤሳው ለጥቂት ረሃብ ብሎ ምኑን ሰጠ? ዴስቲኒውን ሰጠ። ታላቅነቱን፣ ፍጻሜውን ሰጠ። ያ የያዕቆብ ታላቅነት ዴስቲኒ የማን ነበር? የኤሳው ነበር። ግን ምን አደረገ? ረሃቡን ስላልቻለ በምስር ወጥ ፍጻሜውን ሸጠው። ዛሬም እንደዚህ ነው። ጥቂት ስሜትን ባለመታገስ ብዙዎቻችን ፍጻሜያችንን እንሸጣለን ማለት ነው። ስለዚህ የእግዚአብሔርን ፍቃድ ማገልገል ጌጃነት አይደለም። ምንድነው? ጥበብ ነው። እስቲ ጥበብ ነው በሉ። ሃሌሉያ! እግዚአብሔር ጸጋ ያብዛል። ሺህ ጊዜ እንደው ሺህ ጊዜ ጌጃ መሆን ይሻላል። ጌታ ወደ ነገር ነበረ ተው። ሃሌሉያ! ስለዚህ ሁለት ነገሮችን ተናግሬታለሁ። ስለዚህ የእግዚአብሔር ፍቃድ ማገልገል ምንድነው? ጥበብ ነው። የእግዚአብሔር ፍቃድ ማገልገል ምንድነው? የእግዚአብሔር መንግስት ስለመውረሳችን ዋስትና። የእግዚአብሔርን መንግስት ስለመውረሳችን ምናችን ነው? የእግዚአብሔርን ፍቃድ ማገልገላችን። እስቲ ዋስትናችን ነው። ያ የሱን ፍቃድ ስናገለግል ነው። በየት በኩል ደግሞ ስናገለግል? የመድረኩ ብቻ ሳይሆን የትኛው አገልግሎት? የህይወት አገልግሎት። የህይወቱ አገልግሎት ማለት ጌታ ይባርክ። የእግዚአብሔር ቃል አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 17 ላይ ዓለሙ ምኞቱ ምን ይሆናሉ? ያልፋሉ። ዓለሙ ምኞቱ ምን ይሆናሉ? እስቲ ያልፋሉ በሉ። ቀጥሎ ምን ይላል? የእግዚአብሔር ፍቃድ የሚያደርጉ ግን ለምን ይኖራሉ? ለዘላለም ይኖራሉ። ስለዚህ የእግዚአብሔርን ፍቃድ ማገልገላችን የዘላለምን ህይወት ስለመውረሳችን ጋራንቲያችን፣ ዋስትናችን ነው። ጌታ ይባላል። የመጨረሻው የእግዚአብሔርን ፍቃድ ማገልገል ምንድነው? የኢየሱስ ክርስቶስ ወገን ስለመሆናችን ማሳያ። ወገን የሱ ወገን መሆናችን ማሳያ ነው። ጌታ ኢየሱስ ክርስቶስ ማቴዎስ 12:50 ላይ ምን ብሏል? የእግዚአብሔርን ፍቃድ የሚፈጽም እሱ ወንድሜ ነው ብሎ። የማንን ፍቃድ የሚፈጽም? የእግዚአብሔርን ፍቃድ የሚፈጽም እሱ ወንድሜ ነው፣ እንደውም እናቴ ነው፣ ደግሞም አባቴ ነው። እሱ እንደዛ ነው ኢየሱስ ክርስቶስ እናቴ ነው ብሏል። የጌታን ፍቃድ የሚፈጽም። ስለዚህ የጌታን ፍቃድ የሚፈጽም እርሱ የክርስቶስ ኢየሱስ ወገን ነው ማለት ነው። ጌታ ይባላል። እግዚአብሔር ፍቃዱን በህይወት እንድናገለግል ጸጋ ያብዛል። የሚፈልጋለ ይህንን ጸጋ? እስቲ ስንቶቻችሁ ትፈልጋላችሁ? ደስ የሚለው እግዚአብሔር በድካሞቻችሁ አይፈርድም። እናንተን ለውጦ የጸጋው ማሳያ አድርጎ ይጠቀማል። አሜን። ስለዚህ ይህንን ጸጋ ለመካፈል ብድግ እንላለን ከተቀመጥንበት። ሃሌሉያ! ባኮቁ ደስ ይለኛል። በጣም አላበዛ ጸልየን ብንወጣ ጸጋ ይስጠን አይደል? እግዚአብሔር የሚፈርድብን አይደል?